አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ ቢኢዝኒላህ ላስታውሳችሁ የመጣሁት ፈዳኢሉ ሸህሩ ረመዳን የረመዳንን ወር ትሩፋት በተመለከተ ይሆናል ማለት ነው። ኢኽዋኒ ለቀድ አዘለና ሸህሩን ከሪም በጣም የተከበረ የሆነ ወር አካቦናል ማለት ነው። ወመውሲሙን ዐዚም የመልካም ስራ ትልቅ አጋጣሚ ዩዐዚሙ ላሁ ፊህ አልአጅረ ወዩጅዚሉ አልመዋሂብ አላህ ሱብሓነሁ ወተዓላ አጅርን ከፍ የሚያደርግበት ስጦታውን ደግሞ የሚያበዛበት የሆነ ወየፍተሑ አብዋብ አልኸይሪ ፊህ ሊኩሊ ራጊብ መልካምን ፈላጊ ለሆነ ሁሉ የኸይሩን በር የሚከፍትበት ማለት ነው። ሸህሩል ኸይራት ወልበረካት የኸይርና የበረካ ወር ማለት ነው። ሸህሩል ሚነሂ ወልሂባት አላህ ስጦታውን የሚያበዛበት ረሕመቱን የሚከፍትበት ወር ነው ማለት ነው። እሱም ረመዳን ነው። ይህን አስመልክቶ አላህ ምን ይላል? ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን የረመዳን ወር ማለት ቁርአን የተወረደበት ትልቅ ወር ነው ማለት ነው። ሁደን ሊናሲ ወበይናት ሚነል ሁዳ ወልፉርቃን ቁርአን የተወረደው ለምንድን ነው? ለሰዎች መመሪያ ይሆን ዘንድ፣ እንደዚሁም ወበይናት ሚነል ሁዳ ወልፉርቃን ቀጥተኛውን መንገድ የሚያብራራ እንደዚሁም ደግሞ ወልፉርቃን ሐቅና ባጢልን የሚለየውን መንገድ የሚያብራራ ሲሆን ቁርአን የተወረደበት ትልቅ ወር ነው። ሱብሃንአላህ ቁርአን ከወረደበት ወር በላይ የሚበልጥ ወር ይኖራል? በፍጹም ማለት ነው። ሸህሩን መሕፉፉን ቢረሕመቲ ወልመግፊረቲ ወልኢጥቂ ሚነናር ረመዳን ማለት በአላህ እዝነት እንደዚሁም ደግሞ ወልመግፊራ በአላህ ምህረት እንደዚሁም ደግሞ ወልኢጥቂ ሚነናር ከእሳት ነፃ በምንሆንበት በእነዚህ ነገሮች የተከበበ የሆነ ትልቅ ወር ነው ማለት ነው። ይህን አስመልክቶ ብዙ ሐዲሶች መጥተዋል ማለት ነው። ሰሂሐይን ላይ አቢ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ምን ይላሉ? ኢዛ ጃአ ረመዳን የረመዳን ወር ሲመጣ ፉቲሐት አብዋቡል ጀና የጀነት በሮች ይከፋፈታሉ። ወጉሊቀት አብዋቡን ናር እንደዚሁም የጀሃነም በሮች ይዘጋሉ። ወሱፊደት ሸያጢን ሰይጣናት ደግሞ ይጠፈራሉ በማለት የረመዳንን ታላቅነት ይነግሩናል ማለት ነው ረሱል ሰለላሁ ዐለይሂ ወሰለም። በሌላም ሐዲሳቸው ረሱሉ ሰለላሁ ዐለይሂ ወሰለም የረመዳን ወር ታላቅነት ሲናገሩ ኡዕጢየት ኡመቲ ኸምሰ ኺሳልን ፊ ረመዳን ለም ቱዕጠሁነ ኡመቱ ሚነል ኡመሚ ቀብለሃ የኔ ህዝቦች 5 ትላልቅ ነገሮችን ተሰጥተዋል በረመዳን ከኔ በፊት የነበሩ ህዝቦች ያልተሰጡትን አሉ። እነዛ ምንድናቸው ካልን አንደኛ ኹሉፉ ፈሚ ሳኢሚ አጥየቡ ዒንደላህ ሚን ሪሂል ምስክ የጾመኛ ሰው ከአፉ የሚወጣው መጥፎ ጠረን አላህ ዘንድ ሚስክ ከሚባል ሽቶ የበለጠ ተወዳጅ ነው። ይሄ አንድ። ሁለተኛ ደግሞ ወተስተግፊሩ ለሁሙል መላኢካ ሐታ ይፍጢሩ ለጾመኞች እስኪያፈጥሩ ድረስ መላኢካዎች ኢስቲግፋር ያደርጉላቸዋል። ሱብሃንአላህ ይሄ ሁለተኛው ነው። ሶስተኛው ወዩዘይኑ ላሁ ኩለ የውሚን ጀነተሁ ወየቁል አላህ ሱብሃነሁ ወተዓላ በየቀኑ ጀነትን ያሳምራታል ይላታል። ዩሽኩ ዒባዲየ ሳሊሑነ አን ዩልቁ ዐንሁሙል መኡነተ ወልአዛ የኔ ባሪያዎች እኮ የዱንያን አዛና ጣጣቸውን ጨርሰው ወደ አንቺ የሚመጡበት ጊዜ ቀርቧል። ስለዚህ ልታምሪላቸው ልትዋቢላቸው ይገባል በማለት ጀነትን በየቀኑ አላህ ያስውባታል ማለት ነው። ይሄኛው አራተኛው ነው። ሶስተኛው ነው። ሌላኛው ደግሞ ወሱሰፈዱ ፊህ መረደቱ ሸያጢን እንደዚሁ አማጺ የሆኑ አደገኛ የሆኑ ሸይጣኖች ይጠፈራሉ ይታሰራሉ ማለት ነው። ይሄኛው አራተኛው ነው። ፈላ የኽሉሱነ ኢላ ማ ካኑ የኽሉሱነ ኢለይሂ ፊ ገይሪ ከረመዳን ውጭ ይደርሱ ወደ ነበሩበት መድረስ አይችሉም ማለት ነው ረመዳን ላይ። ሌላኛው አምስተኛው ወዩግፈሩ ለሁም ፊ አኺሪ ሌይላ በመጨረሻዋ ሌሊት ወንጀላቸው ይማርላቸዋል። እንደዚህ ሲሉ የአላህ መልእክተኛ ቂለ ያ ረሱለላህ አንቱ የአላህ መልእክተኛ ተባሉ። አህየ ለይለቱል ቀድር ወንጀላቸው ይማርበታል የተባለችዋ ለይለቱል ቀድር ናት እንዴ ተብለው ተጠየቁ። ቃለ ላ አይደለም፣ ለይለቱል ቀድር ራሷን የቻለች ትልቅ ሌሊት ናት፣ ግን እቺ የመጨረሻዋ ሌሊት ናት። ምን አሉ? ወላኪነል ዓሚለ ኢነማ ይወፋ አጅረሁ ኢዛ ቀዳ አጅረ አንድ ሰራተኛ ደሞዙን የሚከፈለው ስራውን ሲጨርስ ነው። ስለዚህ እነዚህም ሰዎች ጾምን በትክክል ጾመው ስለጨረሱ ለዛም እንደ በመጨረሻው ሌሊት አላህ ሱብሓነሁ ወተዓላ ወንጀላቸውን ይምርላቸዋል በማለት ረሱሉ ሰለላሁ ዐለይሂ ወሰለም ነገሩን ማለት ነው። ስለዚህ ይህን አጅር ለማግኘት ጾምን በተቻለ አቅም አሳምረን አላህ ሱብሓነሁ ወተዓላ በሚወደው መልኩ
ምን ማድረግ ይኖርብናል ማለት ነው? መጾም ይኖርብናል ማለት ነው። ውድ ወንድምና እህቶቼ ለረመዳን መድረስ ማለት ወላሂ ትልቅ ኒዕማ ነው። ብሉጉ ረመዳን ኒዕመቱን ከቢራ፣ ለረመዳን መድረስ ትልቅ ኒዕማ ናት። አላህ ሱብሓነሁ ወተዓላ ባደረሰው ሰው ማለት ነው። ውድ ወንድምና እህቶቼ ለረመዳን መድረስ ማለት ትልቅ ኒዕማ ነው ማለት ነው። ምን ላደረገው ሰው? ረመዳንን በትክክል ላሳለፈው ሰው ከወንጀል አላህን ወደ መታዘዝ ከዝንጉነት ደግሞ አላህን ወደ ማስታወስ ከሱ ከመራቅ ደግሞ ወደሱ ወደ መቅረብ ወደ መመለስ ለዞረ ሰው ትልቅ የሆነ ኒዕማ ነው ማለት ነው። ለረመዳን መድረስ ትልቅ ኒዕማ ነው። ወላሂ ስንትና ስንት የምናውቃቸው ሰዎች ነበሩ፣ አምና የነበሩ ዘንድሮ ያልደረሱ። አላህን ልናመሰግን ይገባናል። ገጣሚ ግን አስመልክቶ ምን ይላል? ያዘ ለዚ ማ ከፋሁ ዘንቡ ፊ ረጀብን፣ አንተ ረጀብ ላይ ወንጀል መስራት ያልበቃ ሰውዬ ሆይ ሐታ ዓሳ ረበሁ ፊ ሸህሪ ሻዕባን፣ በረጀብ አላህን ማመፅ አልበቃህም እስከምን ሻዕባን ላይ አላህን እስክታመፅ ድረስ። ለቀድ አወለከ ሸህሩ ሰውሚ ባዕደሁማ፣ ከረጀብና ከሻዕባን በኋላ የጾም ወር አጣለሁ አለ። ስለዚህ ፈላ ቱሰይርሁ አይደን ሸህረ ዒስያኒ፣ ረመዳንንም አላህን የማመፅ ወር አታድርገው አደራህን። እንዴት ላሳልፈው ካልከኝ ወትሉል ቁርአነ ወሰቢሕ ፊህ ሙጅተሂደን፣ ቁርአንን አንብብበት፣ እንደዚሁም ደግሞ ተስቢሕ ሱብሓነላህ አልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ሌሎችንም ዚክሮች አብዛበት። በተቻለ አቅም ጥረት አድርግ፣ ጅሁድ አድርግ። ፈኢነሁ ሸህሩ ተስቢሕን ወቁርአን፣ ረመዳን ማለት ተስቢሕ የምናበዛበት የተለያዩ አዝካሮችን የምናበዛበት እንደዚሁም ቁርአንን በብዛት የምንቀራበት። ምክንያቱም ረመዳን ማለት ቁርአን የወረደበት ወር ስለሆነ ማለት ነው። ከም ኩንተ ተዕሪፍ ሚመን ሳመ ፊ ሰለፊን፣ ባለፈው ረመዳን ስንትና ስንት የምታውቀው ሰው አለ ያለፈውን ረመዳን የጾመ። ሚን በይኒ አህሊን ወጂራንን ወኢኽዋኒን፣ ከወንድምም ከቤተሰብ እንደዚሁም ከጓደኛ። የት ሄዱ ካልከኝ አፍናሁም ልመውቱ ወስተብቃከ ባዕደሁማ፣ ሞት ወሰዳቸው እነሱን፣ አንተን ግን አላህ ሱብሓነሁ ወተዓላ በረሕመቱ በፈድሉ ረመዳን እንድደርስ አደረገ። ስለዚህ ረመዳንን የወንጀል ወር አታድርገው፣ በዒባዳ በርታበት፣ ጅሁድ አድርግ፣ ተስቢሕ፣ የተለያዩ አዝካሮችን፣ ቁርአን በብዛት መቅራት፣ ሌሎችንም ኸይር ስራዎችን ልታበዛበት ይገባል ይላል። ስለዚህ አላህ ሱብሓነሁ ወተዓላ ይወፍቀን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።